ቪዲዮውን ላይክ እና ሰብስክራይብ በማድረግ ጀምሩት። ሰላም ውድና የተወደዳችሁ የጽናት ድራማ ተከታታዮች ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንኳን ወደ መብራት ሚዲያ ቻናል በሰላም መጣችሁ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡ፣ እናያለን። እንግዲህ በዛሬው ዕለት ጽናትና ኪራ ውዝግብ ውስጥ ገብተዋል ማለት ነው። በጣም ኪራ በጣም አሳዝኖኛል፣ የእውነት ነው የምላችሁ እና ጽናትና ኪራ በጣም ነው ያሳዘኑኛሉት ማለት ነው። ደግሞ በስስት ነው የሚያዩት። ወይኔ ስታምሩ ፈጣሪ ከውስጣችሁ ያለው ምቀኛ ያውጣላችሁ ማለት ነውና በመሀላችሁ ገብቶ የሚያለያያችሁን ሰዎች ደግሞ ከመሀላችሁ ያውጣላችሁ። እና ደግሞ ጽናትና ኪራ እዚህ ጋር ስለራሳቸው ለመነጋገር ወደ ውጭ ወጣ ብለዋል። ቤት ውስጥ ማውራትም ሆነ መነጋገር አልቻሉም ማለት ነው። ቤት ውስጥ ያስቀመጧት ውሻ ልታናግርም ልታስራምድም አልቻለችም ማለት ነው። በነገራችን ላይ ኪራና ጽና እንግዲህ ቃል እየተገባቡ ነው። በዚህ ቪዲዮ ላይ አስባችሁታል። ኪራ መቼም ቢሆን ምንም ቢፈጠር ምንም ነገር ቢፈጠር ጥለሽኛ አትሄጂም እያለ ጽናትን እየተማጸናት ነው። እኔ መቼም ላንተ ያለ ፍቅር ልክ በመሬት ላይ ያለውን አሸዋ ቆጥረህ ትዘልቀዋለህ፣ እኔም እንደዛ ነኝ በዛ ልክ ብለዋለኝ ማለት ነው። ኪራ አሁንም ቢሆን ሳይረፍድብህ እውነቱን ተናገር። ያው እውነቱን ተናግሮ መሸበት ማደር ነው ማለት ነው። ምክንያቱም ማለት በነገሮችን በደበቅናቸው ሰዓት እያስጨነቁንና ወይም ሌላ ችግር እየፈጠሩብን ነው የሚገኙት ማለት ነው። እና በቅዱስ ሀሳብ ተስማምተህ ለጽናት ሁሉንም ነገር ንገራት ማለት ነው። ምክንያቱም ትዳር እንደ ቀልድ መፍረስ የለበትም ማለት ነው። በትዳራችሁ ላይ ብዙ ነገር አሳልፋችኋል። አሁንም ደግሞ የመጣብህን ነገር እስከ ዛሬ ከበደልካት እስከ ዛሬ ካጠፋኸው በደል ቢበልጥም ያው ከዛ ትንሽ አነስ ቢል ነው ይሄም ማለት ነው። እና እውነቱን ንገራትና እውነቱን ተጋፈጥ ማለት ነው ኪራ ማለት ነው። እና እኔ የምለው ነገር ጽናት ከሌላ ሰው ሰምታ ከምትናደድብህ እራስህ ነግረሃት እውነቱን ተጋፍጠህ ከእሷ ጋር የምትመልስልህ መልስ ጠብቀህ ራስህን እዛው ላይ እንትን ብትል ነው ብታጸና ነው የሚሻለ ገና ካሁኑ ማለት ነው። እና አሁን እየዋሸሃት እንዲሁም ደግሞ እንደዚህ እየሆንክባት እየተቀያየርክባት አንተም ሰላማት እሷም ሰላማት እውነት በጣም ነው የሚያስጠላው ማለት ነው። እና ኪራ እውነቱን ተናገር ማለት ነው ለጽናት ማለት ነው። በነገራችን ላይ ጽናትና ኪራ በጣም ነው የሚያሳሱት። ግን በመሀላቸው እየገባ ያለው ሰው ደግሞ ሊያለያያቸው እየሞከረ ነው። እና ይቺ ልጅቷ ደግሞ ተልኮ ስላላት ነው የመጣችሁ እንጂ ዝም ብላ አይደለም የመጣችሁ ቤተሰብ ማለት ነው። እና ወይኔ ሲያምሩ በጣም እኮ ነው የሚያምሩት ማለት ነው። ኪራና ጽናን በጣም ነው የሚያምሩት ማለት ነው። እና ፈጣሪ አይለያያችሁ ማለት ነው። የእውነት ብትፋቀሩ ብዬ እስከተመኘሁኝ እኔ ማለት ነው የእውነት እና ጋይስ ምን ልላችሁ ነበር ማለት ነው። ኪራ ለነ ናሆማ የነገርካቸውን ነገር ለቅዱስ የነገርካቸውን ነገር በድጋሚ እውነታውን ተጋፈጥ። እውነትን ተናግሮ መሸበት ማደር ነውና እውነትን ተጋፈጥ፣ ከእውነት ጋር ኑር ማለት ነው። በእርግጥ አንተ ፈልገህና ፈቅድህ ያደረግከው ነገር አይደለም። ያኔ መጠጥ ነው። መጠጥ ስጠጡ ደግሞ ያው ስሜታችሁን መቆጣጠር የት እንዳላችሁ የት ወርቃችሁ እንደተገኛችሁ ራሱ አታውቁም ማለት ነው። እና ስለዚህ አሁንም ቢሆን እንትን አለህ ጊዜ አለህና በጊዜ ተጠቀምበት ማለት ነው። ኪራ ከዚህ በላይ ጽናትን አትጉዳት ማለት ነው። ጽናት በአሁን ሰዓት ላይ ደስተኛ ናት እና ከዚህ የበለጠ ደስተኛ አድርጋት። ጽናት ደግሞ የመጀመሪያዋ አንተ ስለሆንክ ያው በቃ የመጀመሪያዋ ከአባቷ በታች ደግሞ ሁለተኛ አንተ ነህ ያለሃት ማለት ነው። ይሄን ደግሞ በተግባር አሳያት ማለት ነው። በተግባር እየሰራኸው እየተገበርከው ልታሳያት ግድላል። ምክንያቱም ብዙ ነገሮችን እያሳለፋችሁ ነው። አንተ ላይ ብዙ ነገር መስዋዕትነት ከፍላለች እዚህ ቦታ ለመድረስ እና ያንን ሁሉ ዋጋዋን ገደል አትስደድባት ማለት ነው። እና ያለውን ነገር በስነ ስርዓት ተነጋገሩና ችግራችሁን ፈታችሁ አብራችሁ የምትኖሩበትን ትዳሬ ብለህ እና ኪራ ደግሞ እውነቱን ተናግረህ ሁሉን ነገር ጽናት አውቃ ሽማግሌ ልከህ ደግሞ በወግ በማድረግ ደግሞ አግባት ማለት ነው። ልጅ ከመፈጠሩ በፊት ማለት ነው። እና ቤተሰቦቿ እንዲደሰቱላት ቤተሰቦቿ ደግሞ በጣም ደስተኛ እንዲሆኑ አንደኛ በትምህርቷ እንኳን ተምራ ደስተኛ ስላላደረገቻቸው አሁን ላይ ደግሞ አንተን አግብታ ደስተኛ ልታደርጋቸው ግድ ይላል ማለት ነው። ስለዚህ ኪራ በወግ በማድረግ ቤተሰቦቿ ጋር
ቤተሰብ ሰደህ አባትህን በክብር ሰደህ በክብር ጽናትን ልታገባት ግድ ይልሃል ማለት ነው። ያው ባለፈም ልታገባ ነበረ። ያው ደግሞ እናትን ያክል ሞት በጣም ይከብዳል ማለት ነው፣ ቤተሰብ ማለት ነው። እናትን ማጣት ደግሞ በጣም ትልቅ ነው። አሁን ላይ ኪራ ላይ በጣም ብዙ ጭንቀት አለበት። እናቱ ሞታበታለች። እናቱ ከሞቴ ገና ትንሽ ጊዜ ነው እና ያም ጭንቀት ብዙ ነገር አለበት። ግን አይ ነው ያን ነገር ሆኖ ጽናት ይሄን ሁሉ ስትሆን ካንተ ጋር ችግርህንም መከራህንም ደስታህንም እኩል ተጋርተሃለች እና አንተም እኩል ልትረዳት ግድ ይልሃል ማለት ነው የምር። እና ኪራ ማለት ማለት አመሹበት ቤት አይታደርም ይባላል ማለት ነው። እና በጊዜ ንገራት ማለት ነው ኪራ፣ ከልብ እኮ ነህ። ለጽናት ያለህን ነገር በቃ መስዋዕት መክፈል ያለብህን በሙሉ አስወጣት። በቃ ያች ልጅ ወይ ደግሞ ቀድመህ ተናግረህ አስወጣት። ይቺ በዋዛ የምትወጣ ልጅ አይደለችም ሲጀመር ማለት ነው። ሆን ብላ ነው የገባችው። ሲጀመር ደግሞ እኮ ዛሬ የሆነ ነገር ልትነግረው ነበር። አስባችኋታል? ሲመታት ምናምን ትታው ነው እንጂ የሆነ ነገር ልትነግረው ለኪራ ነበር ሀሳቧ ማለት ነው። ግን ሀሳቧን ደግሞ አልናገርም ማለች። ለምን እንደመጣኝ ማልኳት እንደሆነ እና በአጋጣሚ አይደለም የመጣችው። ይህች ሴት ልታጠቃህ ደግሞ ደካማ ጎንህን ልትጠቀምብህ ነው የገባችው። በቃ ንቃ እንዴ! ሁልጊዜ ስህተት የለም። እና ኪራ ለጽናት የምታስብላት ከሆነ አሁንም በጊዜ መንቃት አለብህ ማለት ነው። ፍቅርህን አሳልፈህ የለፋህበትን ብዙ ነገር የተደገፍክበትን እንዲህ እንደዋዛ ወደ ገደል ሲገባ ዝም ብለህ አትመልከት ማለት ነው። ይቺ ልጅ ሆን ብላ አቅዳ እዚህ ወጥመድ ውስጥ እንዳስገባችህ ረስተኸው ነው? እንዴት በአጋጣሚ ነው ሊሆን ብለህ ትችላለህ? የሚያስፈራሯት ሰዎች ታዲያ እሷ ወንጀል ከሰራ ወደ ህግ የሚወስዷትም ከሆነ ይውሰዷት። አንተም እኮ የሌባ ተባባሪና ወይም በአጭበርባሪ አንተ ራስህ እኮ ሌላ ችግር ይዘህ ነው የምትመጣው ኪራ ማለት ነው። እና ኪራ ፕሊስ አሁንም ቢሆን አንደኛ ይቺ ያስቀመጥካት ልጅ ምን ሰርታ እንደመጣይ ከማን እንደምትደበቅ አታውቅም። ምን ትሆን ከየት ትምጣ የምታውቀው ታሪክ የለም። ስለዚህ አሁንም ቢሆን ተጠንቀቅ ማለት ነው። መጠንቀቅ አለብህ። ብዙ ነገር ታመጣብሃለች። አንደኛ ቤት ውስጥ የማይደረጉ ነገሮች፣ ስርዓት አልባ ነገሮችን እያደረገች ነው። ብዙ ነገር እያደረገች ነው። ታዲያ እስከዚህ ድረስ ምን ትጠብቃለህ? ነውስ ጽናትን ከፍ ዝቅ ስታደርጋት? በጽናት የሚመጣብኝ ሰው አልችልም ካልክ አንተም ለራስህ ቆፍጠን በልና ጽናትን እንዳትናገርብህ ወይም ከጽናት ጋር ያለውን ነገር እንድታቆም ከፈለግ ከቤት አውጣት። ከቤት አስወጥታት አንተ የራስህን እቅድ የራስህን ነገር መኖር ትችላለህ ማለት ነው። እና አሁንም ቢሆን ቆፍጠን ብለህ ማለት ነው። ጽናት ደግሞ አንድ ነገር ልበልሽ፣ አንቺ የዋህንሽ ሁሉን ነገር ታምኛለሽ ማለት ነው። ግን ሁሉንም ማመን የለብሽም በአሁን ሰዓት ማለት ነው። ቆፍጠን በይ ማለት ነው። ራስሽን አስከብሪ። በሌላ ቪዲዮ እንገናኛለን። ባይ